ሰላም ጤና ይስጥልኝ። ከጀዚራ ኢትዮጵያ አብሬያችሁ የምቆየው ናትናኤል አካሉ ነኝ። አብራችሁን ቆዩ። በዓለም አቀፍ ደረጃ ከፍተኛው ውጥረት ነግሷል። በኦማን ባህረ ሰላጤና በአረብ ባህር መካከል እየተካሄደ ያለው የቃላት ጦርነት እና ወታደራዊ መፋጠጥ ወደማይመለስበት አቅጣጫ እየተሸጋገረ መሆኑን የሚያሳዩ ምልክቶች እየታዩ ነው። የአሜሪካው ግዙፉና እጅግ ዘመናዊ የጦር መርከብ ዩኤስኤ አብርሃም ሊንከን በኢራንና በአሜሪካ መካከል የሰፈነውን የፖለቲካና ወታደራዊ አለመረጋጋት ዋና ማዕከል ሆኗል። ሁሉ ነገር የተጀመረው መጋቢት 26 ቀን ነበረ። የኢራን እስላማዊ አብዮታዊ ዘበኛ IRGC በወጣው መግለጫ የባህር ኃይል ድሮኖች የአሜሪካውን የጦር መርከብ ዩኤስኤ አብርሃም ሊንከን መምታታቸውን አስታወቀ። እንደ ኢራን ወታደራዊ መግለጫ ከሆነ ጥቃቱ የተፈጸመው መርከቧ ከኢራን የባህር ጠረፍ 340 ኪሎ ሜትር ርቀት ላይ ሳለች ነው ተብሏል። ኢራን አክላም ጥቃቱ መርከቧንና አጃቢዎቿን ከ1000 ኪሎ ሜትር በላይ ወደ ኋላ እንዲያፈገፍጉ እንዳደረጋቸው ማስታወቃለች። ይህ መረጃ እንደ እሳት በሚዲያዎች ተሰራጨ። የኢራን መንግስት ቴሌቪዥን ጣቢያዎች መጋቢት 28 ቀን ሚሳኤሎች ወደ ባህር ላይ ወደሚገኙ ግዙፍ መርከብ ሲወነጨፉ የሚያሳይ ምስል ለዓለም ሕዝብ አቀረቡ። ነገር ግን የአሜሪካው መንግስት ይህንን ዘገባ እንደ አስቂኝ ልብ ወለድ በማጣጣል መርከቧ ፍጹም ሰላም እንደሆነች ገለጸ። የፕሬዝዳንት ትራምፕ ምላሽ መጋቢት 6 ቀን ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ የመጀመሪያውን ጠንካራ ምላሽ ሰጡ። በትሩዝ ሶሻል ገጻቸው ላይ ባሰፈሩት ረጅም መግለጫ ኢራን እየተጠቀመችበት ያለው ዘዴ በጣም ዘመናዊ የሐሰት ፕሮፓጋንዳ መሆኑን አረጋገጡ። ኢራን ከሐሰተኛ መገናኛ ብዙሃን ጋር በመተባበር የአንዱን የዓለም ትልቁንና መኩሪያ የሆነውን መርከባችንን በእሳት እያቃጠለች ነው በማለት በኤአይ የተፈጠሩ የሐሰት ምስሎችን ትለጥፋለች በማለት ፕሬዝዳንቱ አጣጥለዋል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ መርከቧ በአሁኑ ሰዓት ሙሉ በሙሉ ስራ ላይ እንደምትገኝና አሁንም በአካባቢው የጦር አውሮፕላኖችን እያስተናገደች እንደሆነ በይፋ አረጋገጡ። ግጭቱ ግን በዚህ አላበቃም። የኢራን የጦር አዛዦች ከመርከቧ ጉዳይ ባሻገር ሌላ አስደንጋጭ ማስጠንቀቂያ ሰጥተዋል። የኢራን አብዮታዊ ዘበኛ ኃይል ከፍተኛ አዛዥ ብርጋዴር ጀነራል አሊ መሐመድ ናኢኒ በሰጡት መግለጫ የባሰው ነገር ገና ይመጣል ሲሉ በአሜሪካና በእስራኤል ላይ ዛቻ መሰል ንግግራቸውን ደቅነዋል። እንደ ጀነራሉ ገለጻ ከሆነ ኢራን እስካሁን የጦር አቅሟን 10 በመቶ እንኳን በጦርነት ላይ አላሰማረችም ወይም አልተጠቀመችም ሲሉ ገልጸዋል። ከየካቲት ወር መጨረሻ ጀምሮ ወደ 700 የሚጠጉ ሚሳኤሎችን እና 3600 ድሮኖችን ብትጠቀምም እነዚህ የጦር መሳሪያዎች ከ10 ዓመት በፊት የተመረጡ ናቸው ብለዋል። የቅርብ ጊዜ የቴክኖሎጂ ውጤት የሆኑትና ከቅርብ ጊዜ ወዲህ የተመረቱት የላቁ ሚሳኤሎቻችን ገና ወደ ጦር ሜዳ አልገቡም ሲሉ አዛዡ አስጠንቅቀዋል። ዛሬ መጋቢት 7 ቀን 2026 ዓመተ ምህረት ዓለማችንን በከፍተኛ ድንጋጤ ውስጥ የከተተ አዲስ ወታደራዊ እርምጃ ተሰምቷል። ኢራን እስካሁን በድብቅ ስትጠቀመው የነበረው የሚጨፍረው ሚሳኤል ዘ ዳንሲንግ ሚሳኤል በሚቀጥል ስም የሚታወቀው ሰጂል የተባለው እጅግ ዘመናዊ ባሊስቲክ ሚሳኤል ለመጀመሪያ ጊዜ በጦር ሜዳ ላይ ማሰማራቷን አስታውቃለች። ይህ እርምጃ የካቲት 28 ቀን ከተጀመረው ጦርነት ወዲህ ግጭቱ ወደ አዲስ ምዕራፍ እየተሸጋገረ መሆኑን ያሳያል። የኢራን እስላማዊ አብዮታዊ ዘበኛ IRGC እንዳስታወቀው ይህ ሚሳኤል ተራ የጦር መሳሪያ አይደለም። ሰጂል ተብሎ የሚጠራው ይህ ሚሳኤል በበረራ ወቅት የሚደረገው የማታለልና የመንቀሳቀስ ችሎታ ስላለው የሚጨፍረው ሚሳኤል የሚል ስያሜ አግኝቷል። የወታደራዊ ባለሙያዎች እንደሚናገሩት ይህ ሚሳኤል በአየር ላይ በሚያደርገው ያልተጠበቀ እንቅስቃሴ እንደ አይረን ዶም ያሉትን የጠላት የመከላከያ ስርዓቶችን በቀላሉ ለመምታትና ለማለፍ የሚያስችል አቅም አለው ብለዋል። በሁለት ምዕራፍ ቱ-ስቴጅ የሚሰራና በጠንካራ ነዳጅ ሶሊድ ፊል የሚንቀሳቀስ በመሆኑ ከቀደምት የፈሳሽ ነዳጅ ሚሳኤሎች የተለየ መልኩ እጅግ በፍጥነት ተዘጋጅቶ መወንጨፍ ይችላል። ይህም የጠላት የመከላከል ኃይል ሚሳኤሉን ለመለየት የሚኖራቸውን ጊዜ በእጅጉ ያሳጥራል ተብሏል። ኢራን ይህን ሚሳኤል የላከችው የእውነት ቃል ኪዳን ፕሮሚስ ኦፍ ትሩዝ ብላ በሰየመችው 54ኛው የአጥቂ ማዕበል መሆኑን ገልጻለች። እንደ ኢራን መግለጫ ጥቃቱ ያነጣጠረው በእስራኤል ወታደራዊ አስተዳደርና የውሳኔ መስጫ ማዕከላት ላይ ነው ተብሏል። ሆኖም የጥቃቱ አድማስ በዚህ ብቻ አላበቃም። ባለፉት ቀናት ውስጥ ኢራን በወሰደችው ተከታታይ ጥቃት በቴል አቪቭ ከእስራኤል ጋር ግንኙነት ያላቸው የኢንዱስትሪ ኩባንያዎችን ኢላማ አድርጋለች። በአሜሪካ የጦር ሰፈሮች ላይ በኩዌት የሚገኘው አሊ አልሰሊም እና አሪፍ ጃን የጦር ሰፈሮች እንዲሁም በኢራቅ
ሐሪር አየር ማረፊያ ላይ ጥቃት መፈጸሟ ይታወሳል። በኢራን ላይ የሚሰልሉ መረጃዎችን ይሰበስባሉ በሚል የተባበሩት አረብ ኤሚሬትስ የሚገኘውን የአሜሪካ የአልዳፋር አየር ማረፊያ ላይ የሂፕሮሶኒክ ሚሳኤሎችን ጨምሮ መጠነ ሰፊ ጥቃት ተፈጽሟል። ጦርነቱ ወዴት እያመራ ይሆን የሚለውን አብረን የኢራን ወታደራዊ መግለጫ እንደሚያሳየው ይህ ጥቃት በኢራን ፋብሪካዎች ውስጥ ለተገደሉ ዜጎች የተወሰደ የመጀመሪያው የበቀል እርምጃ ነው ስትል ገልጻለች። ክቡራትና ክቡራት ውድ ቻናሌ ተከታታዮች እንግዲህ እንደሚታወቀው ለእናንተ በቅርቡ ቢሆንም የጀመርኩት እውነተኛ ታማኝነት ካላቸው ከአልጀዚራ ከቢቢሲ እንዲሁም ደግሞ ከታይምስ ኦፍ ኢንዲያ የተወሰዱ እውነተኛና ታማኝ ዜናዎችን ለእናንተ ለቤተሰቦች ያደረስኩኝ ስለሆነ ይህንን ቻናል ሰብስክራይብ እንድታደርጉ ሼር እንዲሁም ደግሞ ላይክ እንድታደርጉ በፍቅር እጠይቃለሁ። እቀጥላለሁ። በሌላ በኩል የመካከለኛው ምስራቅ ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። ሰጂል ሚሳኤል ወደ 2000 ኪሎ ሜትር የሚደርስ ርቀት የመምታት አቅም ስላለው አብዛኛው የመከላከል አቅም ያላቸውን ሀገራት የመካከለኛው ምስራቅ ክፍል በጥቃቱ ስጋት ስር ጥሏቸዋል። ኢራን ከአሁን በኋላ የሚኖረውን ጥቃት እያንዳንዳቸው ከአንድ ቶን በላይ የሚመዝኑ የጦር ራስ ያላቸው ሚሳኤሎችን በመጠቀም እንደምታካሄድ እየገለጸች ነው። ዓለም አሁን በትኩረት የሚከተለው ጥያቄ እስራኤልና አሜሪካ ለዚህ የሚጨፍረው ሚሳኤል ጥቃት ምን ምላሽ ይሰጡ ይሆን የሚለው ነው። የኢራን ባለስልጣናት እንደሚሉት ከሆነ ይህ ሁሉ ግጭት ገና የመጀመሪያው ምዕራፍ ነው ሲሉ ተናግሯል። ለዛሬ ይዤላችሁ የቀረብኩት ዜና ይህን ይመስል ነበረ። ቶሎ መረጃዎች ሲደርሱኝ ለእናንተ ለውድ ቤተሰቦቼ ማሳውቃችሁ ስለሆነ ይህንን ቻናል ሰብስክራይብ በማድረግ ቶሎ መረጃ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን።